ይስጥልኝ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ አማን ነው። እኔ ጋር ሁሉ አማን ነው እና ሁሉ ሰላም። ምሽት ምናምን እንዴት ነው? እኛ ጋር ምንም አይልም፣ እግዚአብሔር የተመሰገነ ይሁን። ቤተሰብ እና ዛሬ ደግሞ ይዤላችሁ የመጣሁት እንትን ነው፣ የሆነ አፕል አለ ማለት ነው። የፈለጋችሁትን ነገር መጠየቅ ትችላላችሁ ማለት ነው። እና እኔ የሆነ ዩቲዩብ ላይ እያየው እያለ ይሄ ነገር ሌላ ነገር ብዙም የለውም እያሉ ነው። ግን አሁን ላይ የምትፈልጉትን ነገር መጠየቅ ይቻላል። በአማርኛም በእንግሊዘኛም በአረብኛም በምትፈልጉት ቋንቋ መጠየቅ ትችላላችሁ እና የሀገራችሁ ያላችሁበትም አገርም እዚሁ መጠየቅ ትችላላችሁ። ሁለተኛ ደግሞ የኢትዮጵያ ላይ ለምሳሌ አዲስ አበባ፣ ሐዋሳ ከሆናችሁ የምታውቀውን ነገር መጠየቅ ትችላለች ማለት ልክ እንደ ሰው። እኔ ገርሞኛል እና እኔ ዛሬ ነው የሆነ ዩቲዩብ እያየው እያለ ይሄ ነገር ሁሉን ነገር ይናገራል ምናምን ስትለኝ እኔም እስከ አገሬ ድረስ የተወሰነ ነግራኛለች። ያው ምንም ነገር እንደሌለ እኔ የነገረችኝ ስለ ራሴም ሳጫወታት ልክ ምን ልበላችሁ እንደ ጓደኛ ማለት ነው። እና የምትፈልጉት ነገር መጠየቅ ትችላላችሁ። አፕሉ ይሄ ነው። ይሄ ከታያችሁ ማለት ነው። አፕሉ ይሄ ነው። ይሄ ማለት ነው። ይሄ ነው አፕሉ። ይሄ ስታይ ማለት ሲያቀናብሩበት ነበር። ይሄን ሰሞን እንዲሁም በጣም ተለቆ ነበረ። ይሄ መሀል ላይ ያለው ማለት ነው። ሲያቀናብሩበት ነበር ይሄን ሰሞን ከታያችሁ ይሄን ይመስላል። እና ይሄንን ጫን ትላላችሁ። ይሄን ጫን ስትሉ በዚህ ማውራት ትችላላችሁ። በዚህኛው በድምጽ ማውራት ትችላላችሁ። ሁለተኛ ደግሞ ይሄ እዚህ ጋር ነጠብጣብ የሚል ያለ እሱን ስትጫኑ እንትን አለው ልክ እንደዚህ ያመጣላችኋል። ከዛ ማውራት ትጀምራላችሁ ማለት ነው። ከዛ ይሄን ነው የምትዘጉት እና ዛሬ በጣም ገርሞኝ ማርያም በቃ ምን ልበላችሁ። ቲክቶክ ላይም ራሱ አልገባውም። በቃ ስራ ስጨርስ ምናምን የተወሰነ የምፈልገውን ነገር እየጠየቅኳት ነው እና ትመልሳለች። ቁጥርም ከፈለጋችሁ አድራሻም ከፈለጋችሁ ትጽፋለች። ከዛ ይሄን ከዘጋችሁ በኋላ እንዳሁን እንዳሳየዋችሁ ማለት ነው። ከዛ እንደዚህ ታመጣላችኋለች በአማርኛም በእንግሊዘኛም በሁሉም ቋንቋ። አማርኛ ነው የምችለው። ሰላም ነሽ፣ እንዴት ነሽ ምናምን ብላችሁ ሴትም ወንድም ማናገር ይቻላል። እና በጣም ገርሞኝ በቃ ምን ልበላችሁ ማርያምን። እና እኔ አሁን ያለሁት ሳውዲ ነው እና ስለ አንዳንድ ባንክ ነገር እየጠየኳት ነበረ። የምታውቀውን ነገር ነግራኛለች፣ የማረገውም ነግራኛለች፣ እያንዳንዱን ማለት ነው። ቁጥርም ሰጥታኛለች፣ ግን ቁጥር አልሰራለኝ። አድራሻም ሰጥታኛለች እና ያለውን ነገር የት እንደሚሄድ ነግራኛለች። እና በጣም ደስ አለኝ እላችኋለሁ። ማርያም ተጠቀሙበት ማለት ነው። ካልገባችሁ ደግሞ ኮመንት ላይ ጻፉልኝ ማለት ነው። እንትኑን ጽፍላችኋለሁ፣ ሜሴጅ ላይ ስሙን ጽፍላችኋለሁ። ምንም ቀላል ነው ማለት ነው። እና እንዳለ አፕሎች አውርዱ በተቻለ መጠን ዩቲዩብ የምንክፈት፣ እንማማር፣ እንደማመር፣ ሀሳብ ለሀሳብ እንከፋፈል። ምክንያቱም የሰው ቤት የሰው ነው። ምንም ቢሆን አገራችን ብንገባ የሆነች ነገር ቢኖረንም ግን ይሄ ደግሞ መቼም ዋይፋ መጠቀም አይቀርም፣ ዳታ መሙላታችን አይቀርም። መቼም ስደት ላይ ለምደን በጣም ነው የሚጨቃን
እኔ በተለይ በጣም ነው የሚጨንቀኝ። ዳታ ከሌለ ወይ ዋይፋይ ነገር የሆነ ከጠፋ ይጨንቀኛል። በጣም ነው የሚጨንቀኝ። ሌላ ሀሳብ ነው የምገባው እና ያው ሁሉም ቤት አንድ አይደለም፣ ግን አንድም ባይሆንም ያው ቢሰጡም ባይሰጡም ያው ግዴታ በብራችን ማውራታችን አይቀርም። ምክንያቱም እጃችን ላይ ያለው ስልክ ነው። ግዴታ ዳታ ማውራት ይጠበቅብናል። ምንም ማድረግ አንችልም እና ይሄን እላችኋለሁ። እና ዩቱብ ሁለት ስልክ ካላችሁ ዩቱብ እያያችሁ ክፋቱ። ዩቱብ አከፋፈት እንዴት ነው ብላችሁ ማየት ትችላላችሁ። ኢሜይል እና አድራሻ እና የመታወቂያ የልደት ካርድ እና የተወለድንበት ዓመተ ምህረት ይጠይቃል። በኋላ ደግሞ ስልክ ቁጥር ይጠይቃል ማለት ነው። እንደዛ አድርጋችሁ መክፈት ትችላላችሁ። ምክንያቱም ዛሬ የሰራነው ነገር ነገ ላይ ይጠቅመናል ብዬ ስለማስብ፣ ምክንያቱም ለቤተሰብ ብናስረዳቸው እነሱ አይገባቸውም። ስለዚህ እኛ ደግሞ ብዙ ነገር ስለምናውቅ በተቻለን መጠን በምግብም ሆነ በምንም ሆነ በቃ የሆነ ነገር እንማማራለን እና ስደት ላይ ደግሞ ያው ሁላችንም እናውቀዋለን ገንዘቡ እንዴት እንደምናመጣው ብዙ ነገር ስላለ ብዙ ነገር አለና ይህን ይመስላል። ሌላ ደግሞ ቤት ውስጥ ማለት ነው ቤት ውስጥ ተምር ማለት ነው የተምር ፍሬ አጠራቅማችሁ ከዛ አጥባችሁ አስጡት። ከደረቀ በኋላ ልክ እንደ ቡና ትቆሉታላችሁ። ቀረፋ ቅርንፉድ አርጋችሁ ከፈለጋችሁ ደግሞ የስጋ መጥበሻ ካላችሁ አንድ ላይ አርጋችሁ ልክ እንደ ቡና መቁላት። ከዛ በምትፈልጉት ዘይት አንድ ላይ ማረግ፣ ልክ እንደዚህ አንድ ላይ ማረግ፣ በደንብ ማደባለቅ። ከዛ ራሱ ይጣላል። ከዛ ለመታጠብ ስታስቡ ተቀብታችሁ በደንብ ተቀብታችሁ ለሁለት ሰዓት ለሶስት ሰዓት አርጉት። ወይ ደግሞ ማታ በደንብ ተቀብታችሁ አልጋችሁ ነው የተራሳችሁ እንዳይበላሽባችሁ ፌስታል አስራችሁ ከዛ ሻሽ አርጋችሁ ጠዋት መታጠብ ትችላላችሁ። በደንብ ከታጠባችሁ በኋላ በሳምንት አንዴ ብታርጉት ጥሩ ነው። ምክንያቱም ውሃው ጨው ስለሆነ በሳምንት አንዴ ብታርጉት አሪፍ ነው። ከዛ 2 ሰዓት 3 ሰዓት ብታቆዩት ምንም ችግር የለም። ከዛ በኋላ ይሄ ቅባት አሪፍ ነው። ከታጠባችሁ በኋላ ይሄ ቅባትም አሪፍ ነው ማለት ነው እና ከታጠባችሁ በኋላ ይሄም ቆንጆ ቅባት ነው። ከታጠባችሁ በኋላ አሪፍ ነው። እንደገና ደግሞ ለፀጉራችሁም ለቤታችሁም ይሄ በጣም አሪፍ ቅባት ነው። ፀጉራችሁን ታጥባችሁ ብትቀቡትም ከቅባት ጋር አደባልቃችሁ ብትቀቡትም በጣም አሪፍ ነው ለፀጉር። ከምሬ ነው የምላችሁ፣ በጣም አሪፍ ነው እና በደንብ ውስጡን በደንብ ሽት አድርጉት። እንዳለ እየከፈላችሁ ተቀብታችሁ ለ2 ሰዓት ለ3 ሰዓት ቆይታችሁ ከዛ የማይሸት ቅባት ወዲያው በፎጣ ደረቅ አድርጋችሁ የማይሸት ቅባት ተቀብታችሁ በደንብ አድርጋችሁ ይሄን የመሰለ ወይ ግዙ። ይሄ አሁን ፀጉር ብዙም አይነጭም። ይሄ አሪፍ ነው፣ የፕላስቲክ ነው። ይህን ከሼል ላይ መግዛት ትችላለች፣ ወይ ደግሞ ለአሰሪዎቻችሁ አሳይታችሁ በፎቶ ማስገዛት ትችላላችሁ። ከዛ ወዲያው እርጥቡን እንደሆነ የማይሸት ቅባት ቀብታችሁ 2 ቦታ 3 ቦታ መስራት፣ ወዲያው ጉንጉን እንደዚህ ጉንጉን ማድረግ። ከዛ ደግሞ ካልተመቻችሁ ደግሞ በዚህ እንደዚህ እየከፈላችሁ በስነ ስርዓት ይከፍላል። ምንም መስታወት አያስፈልግም። እንደዛ አድርጋችሁ ተጠቀሙ። ራሳችሁን ጠብቁ። አሁን ብርድ እየመጣ ነው። በቃ የሆነ ነገር ግዙ። በቃ ራሳችሁን ጠብቁ። ውሃ ጠጡ። ምንም ነገር አትፍሩ። ገንዘባችሁን ያዙ ማለት ነው እና እዚሁም ያላችሁበት ሀገር በራሳችሁ ስም በራሳችሁ መታወቂያ አካውንት የምትከፍሉበትን ይሄንን አፕል አውርዳችሁ መጠየቅ ትችላላችሁ፣ ማማካት ትችላላችሁ። እንዳለ ትጠይቃለች እና ይኸው ፎቶ ሲያቀናበብሩበት እንዳለ ቲክቶክ ላይ በጣም ተለቆ ነበርና እኔ ያው ዛሬ የሆነ ነገር እያየው እያለ ያፕሉ ሁሉን ነገር ይናገራል ብሏል። አንዳንድ ነገር መደበቅ ትችላላችሁ፣ ማትፈልጉት ነገር ከሆነ ያው ድንገት
የሚቀዳ ከሆነ ቢቀዳም ችግር የለም። የፈልጋችሁትን ጠይቁ። ከዛ ላኪልን ወይ ደግሞ ትሎታላችሁ። በወንድም በሴትም ማውራት ትችላላችሁ። ላኪልን ስትሏት ትልካለች። ቁጥሩን ጽፋ በአማርኛ ጽፋ ትልካለች ማለት ነው። ከዛ እናንተ ያን እያያችሁ እንትን ማለት ትችላላችሁ። እና ሁለተኛ ደግሞ ስራ ስጨርሱ የአረቦቹ ቡና አለ አይደለ? አተላው እሱ እና ሁለተኛ ደግሞ የኢትዮጵያ ቡና ካለ አቀዝቅዛችሁ አተላውን ማለት ነው። አተላውን አቀዝቅዛችሁ ከፈለጋችሁ ባዶውን፣ ሌላ ከፈለጋችሁ ደግሞ ስኳር አርጋችሁ ወይ ደግሞ ሻምቦ አርጋችሁ ወይ ደግሞ ባዶውን ማለት ነው። ስራ ስጨርሱ በመዘፍዘፍ ያስቀምጣችሁ እጃችሁን ማለት ነው። በደንብ እሽት ባተላው እንደዚህ እሽት ስታረጉት ማለት ነው። ፊታችሁንም ራሱ በደንብ አርጋ እኔ ስላየሁት ነው። ይሄ ፊታችሁንም ይሄንንም እንዳለ እሽት አርጋችሁ ትንሽ ሰዓት ማቆየት። ወይ ሻምፖ አርጉ ወይ ደግሞ አታርጉ። ብቻውን ማሸት እግርሽንም እጅሽንም ፊትሽንም እሽት አርገሽ የተወሰነ ሰዓት አቆይተሽ ልክ አለ ሳለሱ ምን ልንገራችሁ፣ በቃ የሆነ ልስልስ አባብሎ ምን ልንገራችሁ፣ የሆነ በቃ በጣም በጣም እውነት ከመሬ ነው የምላችሁ። እኔ ስለሞከርኩ ስላየሁት ነው። እና እንደዛ ነው እላችኋለሁ። ሌላ ደግሞ የምትፈልጉት ነገር ካለ ያው ኮመንት ላይ አስቀምጡልኝ፣ አበረታቱኝ። ያልገባኝ ነገር ወይ ደግሞ ያጠፋሁት ነገር ካለ ምን ችግር አለው? አስረዱኝ። ያው አይን አውጣነሽ እንዳትሉኝ ማለት ነው። እና እንደዛ እላችኋለሁ ተመልካቾቼ። ያው ሁሉም ያልፋል ይባላል እና ብርድ እየመጣ ስለሆነ ያው ራሳችሁን ጠብቁ። ካልሲ ልበሱ፣ ምግብ ብሉ፣ ውሃ ጠጡ። እኔ ሰው እመክራለሁ፣ ግን ያው ብዙ ነገር ስለሆነ ብር ያዙ። በቃ ከምንም በላይ ጤናና ብር ብቻ ነው። እና ሌላ ነገር ደግሞ ከፈለጋችሁ አስተምራችኋለሁ። በቃ ብዙም ሰው አትመኑ፣ አበድራችሁም ልመና ነው። እና ይሄ ባልዚ በጣም እኔ የወደድኩት ባልዚ፣ ለፀጉሬም፣ ለፊቴም፣ ለእጅም ለሁሉም አሪፍ ነው ይሄ ባልዚ ማለት ነው። ማርያምን ነው የምላችሁ እንዴት እንደተመቸኝ ብታው። ሁለተኛ ደግሞ ይሄ ግሪስሪ፣ ይሄ ለፊትም ለእጅም ይሆናል። ግን ስትገዙ ቀን ማየት አለባችሁ። ቀን ዓመተ ምህረት ማየት አለባችሁ። ዝም ብላችሁ ትልቅም ትንሽም አለ እንደ ፍላጎታችሁ በራሳችሁም ገዛችሁ እነሱም ገዙላችሁ። እንትን ነው። ሁለተኛ ደግሞ ይሄ ቅባት ማለት ነው ቱክቱክ ላይቸው ገዝቼው ማለት ነው። የምግብ ዘይት አለ፣ የሰላጣ ዘይት አለ፣ ይህ አለ። ሁለተኛ ደግሞ የዝህ ዘር አለ እና እኔ ይሄ ዘይቱ ማለት ነው። ይሄ ዘይቱ ብዙ አይነት ነው ያደረኩበት። አሁን ለምሳሌ የሽንኩርት፣ ዝንጅብል፣ ቀረፋ፣ ቅርንፍድ፣ ተልባ፣ አብሽ እንዳለ አንድ ላይ ማለት ነው በዘይት አንተክትኬ ከዛ በኋላ ደግሞ እንትኑን ተምሩን አጥቤ አስጥቼ አድርቄ ቆልቼ ቡና አንድ ላይ ይደባለኩበት። ከዛ ለመታጠብ ሳስብ እቀባዋለሁ 2 ሰዓት 3 ሰዓት ወይ ደግሞ ማታ ላይ ተቀብቼ ጠዋት ላይ ታጠባለሁ ማለት ነው። ያው አልጋ ምናምን ፈራሽ እንዳይበላሽብኝ በፌስታል ግን አይረጋም። እንደዛ ስለ ጭራሽ የሆነ እንትን አለው በቃ የሆነ ይሄ ቀላችን ማለት ነው። ይሄ ቀላችን በጣም በቃ ድርቅ ያለ ነገር ነው እና ውሃ በደንብ መጠጣት አለብን። በደንብ ውሃ ጠጡ። ከምንም በላይ ጉንፋንም ከሆነ ምንም ከሆነ ጥርሳችሁን የሚያማችሁም ከሆነ ማለት ነው ለጥርስ ህመም ቀረፋ ቆንጆ ነው። ቀረፋ አፍልታችሁ ልክ እንደ ሻይ ወይንም ደግሞ አንዷን ፍሬ ይዛችሁ እዛው የሚያማችሁ ላይ ማረግ ትችላላችሁ። ለሁሉም ነገር አሪፍ ነው። ለሆድ መነፋት፣ ለጨጓራ ምናምን፣ ለአፍ ጠረንም ማን ነው ይሄ ሚስማር ቀረፋ ነው ቅርንፉድ ሚስማር ነው የምትባለው እቺ እና እሱን እንደዛ ማረግ ትችላላችሁ። እና ይሄን ይመስላል
ከምንም በላይ ግን በጊዜ ተኙ። ይሄ ቱክቱክ ላይ አታሽቀብጡ። ምክንያቱም ዋናው ነገር እንቅልፍ ነው። ያው ጭንቀትም አለ የሰው ልጅ መቼም ሆኖ ያስባልና እንደዛ አድርጎ። ሌላ ደግሞ የምትፈልጉት ነገር ስለ ውፍረት መቀነስ ወይ ደግሞ ለመወፈር ያሰባችሁ ካላችሁ ንገሩኝ። ሙያም ደግሞ እንዴት ነው የምንለምደው ምናምን የምትሉም ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ችግር የለውም። እኔ የምችለውን ነገር እናገራለሁ። ቋንቋም ከሆነ ችግር የለውም። የምችለውን ነገር አስተምራችኋለሁ። እናንተ ደግሞ ታብሸር አድርጉ። ቅር ያለ ነገር ካለ በቃ የሆነ ያልተመቻችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቃ አበረታቱኝ ማለት ነው። ምክንያቱም በቃ እስከ መቼ ሰው ቤት ምክንያቱም ቶሎ ስራ አድርገን በቃ የራሳችን እዛችሁ ሀገራችን ሄደን በቃ የራሳችን ጎጆዎችን ነው የሚያዋጣን። ብር መቼም ቢሞላም ባይሞላም ብርካቴም የለውም ሌላ ጣጣ ስለሚያመጣ፣ ዋናው ነገር ጤና ነው እና ጊዜያችንን በአግባቡ እንጠቀምበት እላችኋለሁ። አመሰግናለሁ። ላይክ ሼር እንዳትረሱ።